ዳጣ ከቤት ወጥታ ጠፋች። ዳጣ እናቷ ሰላም መሆኗን ስላወቀች ከቤት ወጥታ ጠፋች። እንደተመሻች ደህና መሻቸው። ውድ የቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ኮመንት ማድረጋችሁን እንዳትረሱ እላችኋለሁ። እንግዲህ አቶ ደረጀ ወደ ሰላም ስልክ ይደውልና ዳጣ ከቤት ወጥታለች እና የት እንደሄደች አናቅም፣ አንቺ ጋር መታለች ወይ በማለት ይጠይቃታል ማለት ነው። ሰላምም ደግሞ እኔ ጋር አልመጣችም፣ እዚህም አልመጣችም፣ የት ሄዳ ነው ልጄ ብላ በጣም ደንግጣ ስታለቃቅስ ነበረ። እንግዲህ ለአንቺ ብቻም አይደለም ለእኔም ልጄ ናት በማለት ስልኩን ይዘጋል ማለት ነው አቶ ደረጀ። ከዛም በኋላ ወደ ቤት ይመለስና ገዜም ይጠይቃል። ዳጣ ስትወጣ አላየክም ወይ ብሎ ይጠይቀዋል ማለት ነው። ከዛም በኋላ ገዜም አላየሁትም ይላል። እዚህ ጋር ደግሞ ኤቢን ለምንድን ነው በጠዋቱ የተነሳሽው በማለት ይጠይቃታል ማለት ነው። ይኸው እዚህ ጋር ገዜ ጋር ሄዶ ሲጠይቀው ገዜ አላየሁትም ይላል ማለት ነው። እና ውሃና ምጥንም ዳጣ እኮ ጠፋች እያሉ ሲያወሩት ነበረ። ወይዘሮ ሰላምም ደግሞ የልጇ መጥፋት በጣም አሳስቧት ስትጨነቅ፣ ህፃኗን ይዛ ስትጨነቅ ነበረ። አስሬ በሩን እየከፋፈተች ታየው ነበረ ወደ ውጭ። ከዛም በኋላ መጨረሻ ላይ ወይዘሮ ሰላም ውጪ በሩን ከፍታ ስታየው ማንም የለም። ከዛም በኋላ ህፃኑም ደግሞ ወንበሩ ላይ ሶፋ አፋፍ ላይ አስቀምጣ ስለነበረ ዞር ብላ ስታየው ህፃኑም ሊወድቅም ትንሽ ነበረ የቀረው። ከዛም በኋላ ደንግጣ ራሷን ስታ ወይዘሮ ሰላም ትወድቃለች ማለት ነው። ከዛም በኋላ ዳጣ ግን በጣም ተደስታ ስለነበረ እስከዛሬ ስትፈልግ የነበረችው እናቷ ሰላም መሆኑን ስላወቀች ነጠላዋን ለብሳ ደስታዋን ለኪዳነ ምህረት ልትነግረው እሷ ለማንም ሳትነግረው ከቤት ትወጣና ቤተ ክርስቲያን ሄዳ እየጸለየች ለካ ድሮም እኔም አውቄያለሁ፣ እኔም ተጠርጥሬ ነበረ፣ እሷም ደግሞ ታውቃለች ልጇ እንደሆንኩኝ፣ ምክንያቱም ስታቅፈኝ ልክ እንደ ልጇ ነው የምታቅፈኝ፣ ለካ እናቴ አጠገቤ ነበረች እያለች በጣም በደስታ ለጸሎቷ መልስ ታገኛለት ማለት ነው። ከዛም በኋላ መጨረሻ ላይ ከጸልያ ስትመለስ በደስታ መንገዱን ነጠላውን እየጣለች መንገድ ላይ በደስታ እየሮጠች ትመለሳለች ማለት ነው። ስትመለስ የኤቢ ፍቅረኛ ታገኘዋለች ማለት ነው። አርጁን በጣም ተደስታ ታቅፈውና አርጁን እኮ ዛሬ እናቴን አግኝቻታለሁ፣ እናቴ ማን እንደሆነች ያውቃለሁ፣ እናቴን ለያት እየሄድኩኝ ነው፣ ዞር በልልኝ ከመንገድ ላይ እያለች ለአርጁን ስትነግሩ አርጁን ደግሞ ምንም ነገር አልተረዳላትም። ከዛም በኋላ ተስፋ እንዳትቆርጥ አርጁን አንተም አንድ ቀን ኤቢ ወደ አንተ ትመለሳለች በማለት ትመልሰዋለች ማለት ነው። አሁን እኮ እኔ ሞቻለሁ፣ ከሞትኩ በኋላ ነው እንዴ ወደ እኔ የምትመለሰው ይለዋታል ማለት ነው። ከዛም በኋላ መጨረሻ ላይ ሮጣ ወደ ቤትም ከዛም በኋላ ስልክ ደውልልኝ እናቷ ሰላም ጋር በማለት ስልክ እንዳለው ትጠይቀዋለች ማለት ነው። መጨረሻ ላይ ወደ ሰላም ቤት ሄደች። ሰላም ጋራ ተገናኙ። ከሰላም ጋር ሲገናኙ ሰላም ግን መሬት ላይ ወርቃ ታገኘዋለች ማለት ነው። ከዛም በኋላ ህፃኑን ወንድሟም ስለሆነ የተወለደ ወንድም ስለሆነ ወንድሟን አቀፈችውና ዞር ብላ ስታየው ሰላም ወርቃ መሬት ላይ ተገኝታለች ማለት ነው። እና የዳጣ ድራማ ተከታታይ በጣም ደስ የሚል ተወዳጅ ነው ያለው ማለት ነው። እና ውሃን ደግሞ ስትጠየቀው ውሃ ኤቢ ዳጣ የት ነው ሄደች ብላ ስትጠየቀው ዳጣ የት ሄዳ ነው ብላ ስትጠየቀው ዳጣ በራለች በማለት ተመልሰዋለች ማለት ነው። ምን ማለት ነው በራለች ብላ ኤቢ ስትጠይቀው አንቺ አሁንም አልነቃሽም፣ እንቅልፍ ውስጥ ነው ያለሽው በማለት ትመልስላታለች ማለት ነው። እንግዲህ ይሄንን ይመስላል። በስተመጨረሻው ተገናኙ። እንግዲህ ቀጣዩ ደግሞ ወይዘሮ ሰላም ከእንቅልፏ ስትነቃ ዳጣን ታገኘዋለች ማለት ነው።
በጣም ደስ የሚል አስተማሪና አጓጊ ድራማ ነው እላቸዋለሁ። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ እላቸዋለሁ። ውድ የሀገሬ ልጆች የዱባይ ሙቀት እንዴት አድርጓቸዋል? ዛሬማ በጣም ነው የሚሞቀው እላቸዋለሁ። ካንም ይሄ ሙከይፍ ኖራ እና ቪዲዮውን ላይክ ማድረጋቸው እንዳትረሱ እላቸዋለሁ። ቤተሰብ ያልሆናችሁ ቤተሰብ ይሁኑ። ከድራማ ውስጥ ብዬ እኔ ድራማ መከታተል የጀመርኩት እነዚህ የነዳጣ ድራማ ነው እላቸዋለሁ። እንግዲህ ያቺ አክስቷ ሄዳለች። አሁን ሌላ ጊዜ ካልተመለሰች በስተቀር ገዜ ደግሞ ባለፈው ሁሉም ሰው ከቤት ሲወጣ አስታወስኩት። ከቤት ሲወጣ ሁሉም ሰው ከቤት ሲወጡ ገዜ እና ታዜ ከዛም በኋላ ይዘው መጀመሪያ ገዜ እያለች ትዘፍነው ነበረ። እየዘፈነች እሱ ደግሞ ቀስ ብሎ ወደ እሷ እየሄደ ነበረ። ከዛም በኋላ ዛሬ እኮ ማንም ቤት ውስጥ የለም፣ ለምን ብቻችን አላማችን አንቀጣም አንቀጭም ብሎ እሷን ይዟት ወደ እሷ ክፍል ይሄዳል ማለት ነው። እኔ እኮ ስቶቭን አላጠፋሁትም፣ ስቶቭ አጥፍቼ እመጣለሁ በማለት ለመሄድ እሱን ትታ ለመሄድ ትሞክራለች ማለት ነው። እኔ ከስቶቭ በላይ ነድጄ ለእንደየት ነው ጥለሽኝ የምትሄጂው? እሱ ይቅር በኋላ ላይ ተጠፋለሽ ይላታል ማለት ነው። እንዲህ ምን ማለትክ ነው? አንድ ነገር እኮ ከተቃጠለ እኛ እስር ቤት እንገባለን፣ ማን ነው ተጠያቂ? በማለት ትመልሰዋለች ማለት ነው። ከዛ መጨረሻ ላይ እሷ በሩን ዝም ብላ ነው ያጓጓች እንጂ በሩን እሱ ላይ ቆልፋ ነበረ እየወጣችው። ከዛን እሱ ለምንድን ነው ማትመጣ ብሎ እሷን ሲጠብቀው በሩ እላዩ ላይ ተቆልፏል። ከዛም በኋላ እየተጠራ ውሃና ምጥን ደረሱት ማለት ነው። እንዴ ገዜ ከየት ነው የሚጠራው ብሎ እነ ውሃ ሲመጡት ከዛም በኋላ መስኮቱን ክፍት ተደርገው ለካ መስኮቱ ክፍት ነበረ። ከዛም በኋላ በሩን ክፈቱልኝ ይላቸዋል ማለት ነው። አንዴ አንተ ክፈት ከውስጥ ምናምን ትለዋለች ማለት ነው ውሃ። እኔማ ቁልፍ ቢኖረኝ ኖሮ እስካሁን አልከፍትም ነበረ። ሂጂ ምጥን አንቺ ትሻለዋለሽ፣ አንቺ ሂጂና ክፈችልኝ ይላታል ማለት ነው ገዜ። ምጥን ደግሞ በሩ ላይ ቁልፍ ታገኘውና በሩን ትከፍታለች ማለት ነው ለምጥን። እና ይሄንን ይመስላል። በጣም ደስ የሚል እየተግባቡ ነው። እና ታዜ እና ትዜ ስማቸው አንድ ስለሆነ አያዝልኝ እና ይሄንን ይመስላል። በጣም ደስ የሚለው ድራማ ነው እላቸዋለሁ። እንግዲህ ኤቢም ወይም ናታንም ደግሞ ማንን መጨረሻ ላይ አኪድ ዳጣን ስለሚወዳት ዳጣን ያገባል ብለን ተስፋ እናደርጋለን። ግን ወይዘሮ ማርታ ባታስገድደውም ናታን እና ኤቢን እንደሚያገቡት ነው